በስተመጨረሻም እናንተ ስትፈልጉት የነበረውን እንዴት አድርጌ የሾርት ፎርም ቪዲዮዎችን ወይም ደግሞ የቲክቶክ ቪዲዮዎችን እንዴት ኤዲት እንደማደርግ በዛሬ ቪዲዮ የማሳያችሁ ይሆናል። እስከ መጨረሻው ድረስ ከተከታተላችሁ የተለያዩ አይነት እኔ የምጠቀምባቸውን ሲስተሞች ኦር ደግሞ የኔን ቪዲዮዎች ኳሊቲያቸውን እንዲጨምርልኝ የሚያደርጉ ነገሮች እንዲሁም ደግሞ ቪዲዮዎችን ኤዲት ሳደርግ የምጠቀማቸው ቴክኒኮች፣ ኪቦርድ ሾርትከቶች እንዲሁም የመሳሰሉት ነገሮችን በዚህ ቪዲዮ ታገኛላችሁ። ከዛም በመቀጠል ደግሞ አንዳንድ ኢንሳይቶችን በዚህ ቪዲዮ የምታገኙ ይሆናል። ከዚህ በፊት ኮሚኒቲያችን ላይም ፖስት ባደረኩት ፖል መሰረት አብዛኞቻችሁ ቮት ያደረጋችሁት ነገር ቢኖር እንዴት አድርጌ የቲክቶክ ቪዲዮችን ኤዲት እንደማደርግ ነው። በዛሬ ቪዲዮ ይህንን ሙሉ ከመጀመሪያው እስከ መጨረሻ ያለውን ፕሮሰስ የማሳያችሁ ይሆናል። ታዲያ ይህንን ቪዲዮ ከመጀመራችን በፊት ሰብስክራይብ በማድረግ ቪዲዮ መጀመር እንችላለን። ወደ ቱቶሪያሉ ከመግባታችን በፊት አንዳንድ የምነግራችሁ ነገሮች አሉ። እነዚህም ነገሮች በመጀመሪያም የቪዲዮ ኤዲቲንግ ሶፍትዌራችሁን ላውንች አድርጋችሁ ከመግባታችሁ በፊት እና ኤዲት ከማድረጋችሁ በፊት አብዛኞቻችሁ የምትሳሳቱት ነገር ምን አይነት ቪዲዮ ነው ኤዲት ማደርገው የሚለውን አይደንቲፋይ አድርጋችሁ ማወቅ አለባችሁ። ይህም ማለት ሾርት ፎርም ወይም ሎንግ ፎርም ቪዲዮ ኤዲት ነው ማድረገው ወይም ደግሞ ለዩቲዩብ፣ ለቲክቶክ፣ ለተለያዩ አይነት የሶሻል ሚዲያ ፕላትፎርሞች ኤዲት የምታደርጉበትን ዓላማ ማወቅ አለባችሁ ማለት ነው። ከዛም በመቀጠል ደግሞ ፋይላችሁን ኦርጋናይዝ ማድረግ ነው። ፋይሎቹን ኦርጋናይዝ ማድረግ እንዲሁም ስትራክቸር መስጠት ደግሞ ቪዲዮአችሁን halfway there ኤዲት ማድረግ የምትችሉበት መንገድ አንደኛው ስለሆነ ማለት ነው። ስለዚህ ፋይላችሁን በደንብ ስትራክቸር ማድረግ አለባችሁ። እንዴት ስትራክቸር እንደምታደርጉት በኋላ ላይ በደንብ አሳያችኋለሁ። ከዛም በመቀጠል ደግሞ ኤዲት ያደረጋችኋቸውን ቪዲዮዎች እንዴት አድርጋችሁ ዌል ኦፕቲማይዝ አድርጋችሁ ኤክስፖርት እንደምታደርጉም በስተመጨረሻ አሳያችኋለሁ ማለት ነው። አሁን ዝግጁ ከሆናችሁ ኮምፒውተር ወይም ላፕቶፓችሁን በመክፈት የአዶቤ ፕሪሚየር ፕሮ ሶፍትዌራችንን ላውንች አድርገን አብረን ኤዲት ማድረግ እንጀምራለን ማለት ነው። በመጀመሪያ የማደርገው ፋይሎቼን ኦርጋናይዝ ነው ማድረገው። ኮፒ ከማድረጌ በፊት አሁን ኮፒ እናደርገዋለን ማለት ነው። ሪከርድ ያደረግነውን እንከፍታለን። ከዛ አዲስ ፖስት ቴስት እንከፍታለን እዚህ ጋር። ከዛ እዚህ ጋር 01 ብለን እናስቀምጥለን። ናትናኤል አቢ ቲክቶክ ቀኑን ራሱ ክሬት ያደርግልኛል። ክሬት አድርጌ ሲጨርስ እንደዚህ ያመጣልኛል ማለት ነው። ኮፒ ያደረኩትን ወደ ፉቴጅ ቪዲዮ ኤሮል የሚለው ውስጥ አዘጋጀዋለሁ ማለት ነው። ይህንን ወደዚህ ኮፒ ኤንድ ፔስት አደርገዋለሁ ማለት ነው። ኮፒ እስኪያደርግልን ድረስ ፕሪሚየርን እንከፍታለን። እዚህ ጋር የማስገባው ሜተድ ማለትም እዚህ ጋር የከፈትኩትን ፎልድ ስትራክቸር ቀጥታ እዛ ላይ እንዳገኘው ፕሪሚየር ላይ እንዳገኘው እጠቀመዋለሁ ማለት ነው። እዚህ ጋር ያለውን ሙሉን ስሙን ኮፒ አደርገዋለሁ። ኒው ፕሮጀክት እለዋለሁ። ከዛ እዚህ ጋር ፔስት አድርገዋለሁ። ሎኬሽኑን ደግሞ አሁን ያስገባውበት ቦታ ሄጄ አስቀምጠዋለሁ ማለት ነው። ፕሮጀክት ፕሪሚየር ፕሮ ሰሌክት ቺን ስኪፕ የምትለዋን ነካለው። ከዛ ክሬት አደርገዋለሁ ማለት ነው። የራሴ የሆነ የቨርቲካል ወርኪንግ ስፔስ አለኝ። እዚህ ጋር እመጣለሁ። አዲስ ሲኩዌንስ ክሬት አደርጋለሁ። ከስተም የሆኑ ታይምላይን እንትኖች አሉኝ፣ ሲኩዌንስ ፕሪሴቶች አሉኝ የራሴ። ይህንን ሲንክ ብዬ ጽፋለሁ። ከዛ ይህን በምፈልገው መልኩ ስለሆነ ዲዛይን ያደረኩት ፋይሉ ገብቶ ሲጨርስ ወደዚህ ፔስት አደርገዋለሁ ማለት ነው። በመቀጠል ኮፒ ያደረግነውን ፋይል ድራግ ኤንድ ድሮፕ እናደርገን እናስገባዋለን እዚህ ውስጥ። እዚህ ጋር ይህንን ኦርጋናይዝ ለማድረግ በአንድ ፎልደር ውስጥ እናስገባዋለን። ቪዲዮስ እንለዋለን ማለት ነው። ከዛ በመቀጠል የምናደርገው ይህን ቪዲዮን የተባለውን ፎልደር ሁሉንም እዚህ ውስጥ ማስገባት፣ ምክንያቱም ሲንክሮናይዝ የምናደርግበት ሲኩዌንስ ስለሆነ ይህንን ሲኩዌንስ እንደ ሲንክ እንደማድረጊያ እንጠቀመዋለን ማለት ነው። ከዛ ባይ ዲፎልት ወደ ግራ ነው ካሜራችን ቀርጾ የሚያስቀምጥልን። ምን እናደርጋለን? ቺን ክሊክ በማድረግ ወይ አንዷን ቪዲዮ ክሊክ በማድረግ ሮቴሽኑን እናስተካክለዋለን። 90 ብዬ አስተካክለዋለሁ። ከዛ ሞሽን የምትለዋን ራይት ክሊክ አድርጌ ኮፒ አደርጋታለሁ። ከዛ በመቀጠል እዚህ ጋር ያሉትን በሙሉ ኮንትሮል ቪ ወይም ደግሞ ኮማንድ ቪ ፔስት በማድረግ ሙሉ ኦሪየንቴሽኑን ወደ ቨርቲካል ይቀይርልኛል ማለት ነው። ከዛ በመቀጠል ከለር ኮሬክት ነው ማድረገው።
ከለር ኮሬክት እና ከለር ግሬድ ካረኩት በኋላ ቪዲዮዬን ወደ መቀጣዩ ስቴፕ እገባለሁ ማለት ነው። ስለ ከለር ግሬዲንግ በቀጣይ ቪዲዮ መሰራላችሁ ይሆናል። እናንተም የምትፈልጉ ከሆነ ኮሜንት ሴክሽን ላይ ከለር ግሬዲንግ እያላችሁ አስቀምጡልኝ። እንዴት አድርጌ የራሴን ቪዲዮዎች ከለር ግሬድ እንደማደርግ አሳያችኋለሁ ማለት ነው። ከለር ኮሬክት እና ግሬድ ካረኩኝ በኋላ ፎቶጂን ቀጥታ ማድረገው ሁሉንም ፎቶጅ ሰሌክት በማድረግ ወይ ደግሞ ኮንትሮል ኤ ወይም ኮማንድ ኤ በመጫን የራሴ የሆነ የኦዲዮ ፕሪሴት አለኝ። ሶ እሱን ፕሪሴት ድራግ ኤንድ ድሮፕ በማድረግ እዚህ ኦዲዮ ላይ አስገባዋለሁ ማለት ነው። አሁን ላይ ኮንተንቶችን ክሬት ለማድረግ የምጠቀማቸው የኛው ፕሪሴቱን ካስገባው በኋላ ነው። ይሄ ደግሞ በፊት ነው። አሁን ላይ ኮንተንቶችን ክሬት ለማድረግ የምጠቀማቸው ቢፎር ኤንድ አፍተሩን አያችሁታ። ሶ እንደዚህ በማድረግ ኦዲዮንም ሪፋይን አረጋለሁ ማለት ነው። ሶ ኦዲዮን ሪፋይን ካረኩኝ በኋላ ምንድነው ማረገው? ራፍ ከት ነው ማረገው። ሶ አንድ ጊዜ እንደዚህ ከሰራውኝ በኋላ ማለትም ከለር አጀስትመንት ሊሆን ይችላል፣ ኦሪየንቴሽን፣ አሁን ያሳየኋቸውን አብዛኞቹ ነገሮች አስተካክላለሁ። ኦዲዮን አስተካክላለሁ። ኦርደሩ ምናምን ሁሉንም ካስተካከልኩኝ በኋላ ምንድነው ማረገው? ይሄንን አንዲስትራክተብል በሆነ መንገድ ስለሆነ መስራት የምፈልገው ወደ በኋላ የሆነ ነገር በኋላ ኤዲት ሳረግ ቢበላሽብኝ ወር የሆነ ነገር ሚስ ባደርግ ተመልሼ ኤዲት ለማድረግ እንደ ባክአፕ አስቀምጣለሁ ማለት ነው። ሶ ይህንን ኮፒ ፔስት በማድረግ ዱፕሊኬት አደርገዋለሁ ወይም ደግሞ ፕለጊን በመጠቀም እኔ አብዛኛውን ጊዜ ይሄ ቨርዥን ራፕተር የተባለ ፕለጊን በመጠቀም ዱፕሊኬት አደርጋቸዋለሁ ማለት ነው። ይሄ ቀለል ያለ ዱፕሊኬት ማድረጊያ መንገድ ነው ማለት ነው። ሶ ክሊክ ሳደርገው ታይምላይን ላይ ሲንክ 01 ሲንክ ቨርዥን 01 ብሎ ክሬት አደረገልኝ ማለት ነው። ሶ ይሄ ሁለተኛው ዱፕሊኬት ነው። ይሄ መጀመሪያው ኦሪጂናል ነው። ስለዚህ ኦሪጂናሉን አልነካውም። እዚህ ጋር ያለው ስራውን ጨርሻለሁ ማለት ነው። ከዛ በመቀጠል ወደ ሁለተኛው እገባለሁ። እዚህ ላይ ነው አብዛኛውን ነገር መስራት የምጀምረው ማለት ነው። ሶ ሬክ እና ስቶፕ ያልኳቸው ቦታዎች አሉ። ሶ እዛ ጋር እየገባውኝ ሙሉን ኤክስ በመጫን ወይም ደግሞ ከት በመጫን ኔጋ ከት ለማድረግ አዲዲት ለማድረግ ኤክስ ነው የምጠቀመው። ሪፕል ዲሊት ለማድረግ ደግሞ ዜድ ነው የምጫነው ማለት ነው። ስለ ኪቦርድ ሾርትከታችን ደግሞ በኋላ አስረዳችኋለሁ በደንብ ማለት ነው። ከዛም በመቀጠል እዚህ ጋር እገባና ቢሮል የቀረጽኩት ፉቴጅ አለ ማልፈልጋቸዋለሁ፣ እነሱን ሰፓሬት አረጋቸዋለሁ። ሶ ወደዚህ ራቅ በማድረግ ራፍ ከት መስራት ጀምራለሁ ማለት ነው። ሶ ይሄ አንድ ቪዲዮ ነው። ኤ በመጫን ወደዚህ አደርገውና እቺን ብቻ ሴሌክቲቭሊ ራፍ ከት ሰራለሁ ማለት ነው። ሶ ራፍ ከት ሰራ ደግሞ በዚህ አጋጣሚ ኤአይን ተጠቅሜ ነው ራፍ ከት የምሰራው። ሶ ፋየር ከት ኤአይ ይባላል። እናንተም ስራችሁ ላይ ሲሪየስ ከሆናችሁ የክላይንት ስራዎች በጣም ብዙ ካለባችሁና ሎድ ይሄ ማለትም ሃርድ ወርኩን ለመቀነስ የምትፈልጉ ከሆነ ፋየር ከት ኤአይን በመጠቀም በቀላሉ በደቂቃዎች ውስጥ ራፍ ከት መስራት ያስችላችኋል ማለት ነው። ሶ ይሄንን ማድረገው ደግሞ ይሄን ክሊክ አድርጋለሁ። ስለ ፋየር ከት ኤአይ ደግሞ በዚህ አጋጣሚ ሙሉ ቱቶሪያል እንሰራላችሁ የምትፈልጉ ከሆነ ኮሜንት ላይ ፋየር ከት እያላችሁ አሳውቁኝ። ፋየር ከትን በተመለከተ ረዘም ያለ ቪዲዮ ሰራላችኋለሁ ማለት ነው። ሶ ሰሌክት አደርገዋለሁ ራፍ ከት መስራት እንፈልገውን። ከዛ ጥያቄ ምልክት በመንካት ወይም ደግሞ እቺ ስላሽ ወደ ጎን ፎርዋርድ ስላሽ ያለችውን በተን ክሊፕቦርድ ክሊክ በማድረግ ሰሌክት ኢን አውት አድርጋለሁ ማለት ነው። ከዛ ፋየር ከት የሚለው ፕለጊን ውስጥ በመግባት ሪሙቭ ሳይለንስ የሚለውን ክሊክ አደርጋለሁ ማለት ነው። ከዛ እዚህ ጋር ቤዚክ እና አድቫንስድ አለ። ሶ ዛሬ ቤዚክስ የሚለው በሚለው አሳያችኋለሁ። ዲፎልት የነበረው which is ይሄ ምን ያህል ኖይዝ ወይም ደግሞ ኦዲዮን አናላይዝ ሲያደርገው ሉዝ ነው ማለትም ላላ ያለ ከት ወይ ደግሞ ታይት ከት ማለት ደግሞ በደንብ ጥቅጥቅ ያለ ኦዲዮ ይሄ ላይክ ኖይዝ ቢኖርም ምንም ቢኖርም እያጠፋ አሪፍ የሆነ ከት ልቁረጥላችሁ ወይ ነው የሚለው። ሶ ዲፎልት የነበረውን ታይት አደርገዋለሁ። ሶ እዚህ ጋር ደግሞ ሳይለንስ ጋይዳንስ የሚለው አለ። ሶ የትኛውን ኦዲዮ ትራክ ነው አናላይዝ አድርጎ ከት የሚያደርገው የሚለውን እሰጠዋለሁ። እዚህ ጋር 6 ኦዲዮ ትራክ ስላለኝ እዚህ ጋር 6ቱንም እያሳየኝ ያለው እዚህ ጋር እንደምታዩት። ሶ እኔ የምፈልገው ኦዲዮ 1 ላይ ብቻ ነው ያለው ሜን ቻናሌ ማለት ነው። ዲያሎጉ ነንለውና ኦዲዮ 1ን ብቻ ክሊክ አደርጋለሁ። ከዛ በመቀጠል እዚህ ጋር ስኮፑን አያለው። ፉል ሲኩዌንስ ከሆነ እዚህ ጋር የደረደርኳቸው ሁሉንም ሲኩዌንሶች ነው የሚቆርጥብኝ። ኢን ኤንድ አውት ካልኩት ግን እዚች ጋር የሰጠሁትን ቪዲዮ ኢን ኤንድ አውቱን ብቻ ራፍ ከት ይሰራልኛል። ሶ ጎ እንለዋለን ማለት ነው። ሶ አንዴ ስታርት ካደረግነው በኋላ አናላይዝ አድርጎ እንደዚህ በምታዩት መልኩ ራፍ ከት ማድረግ ይጀምራል ማለት ነው። እዚህ ጋር ዲቴክት እያደረገ ነው። ዲቴክት አድርጎ ሲጨርስ አውቶማቲካሊ ልክ እንደዚህ ከት ማድረግ ይጀምራል ማለት ነው። እንደምታዩት ራፍ ከቱን እየሰራልኝ ነው። መጀመሪያ የነበረኝን ደቂቃ አሳይቶኛል። ከዛ በኋላ which is ወይም ደግሞ ራፍ ከት አድርጎ ሲጨርስ ኢን ኤንድ አውቱ የቱ ጋር እንደነበረ
የሚያሳያችሁን ታይም አይታችሁ ምን ያህል እንደነበረና ምን ያህል ከት እንዳወጣ ያሳያችኋል ማለት ነው። ሶ እንደዚህ አድርጎ እስኪጨርስ እንጠብቀዋለን። አሁን ከት አድርጎ ጨርሷል። 83 ሳይለንሶችን ከት አድርጓል which is 155 ሰከንዶችን አጥፍቷል ማለት ነው። ሶ መጀመሪያ ላይ 8 ደቂቃ ነበረ የተቀረጸው። ሶ አሁን ላይ ያለውን ቼክ ለማድረግ 5 ደቂቃ ማለት ነው። ሶ ከ8 ደቂቃ ወደ 5 ደቂቃ 3 ደቂቃ የሚሆን ሙሉ ሳይለንስ አጥፍቶልናል ማለት ነው። እዚህ ጋር ምንገባ አሁን ምንፈልገውን ሴሌክት ለማድረግ ነው ማለት ነው። በስተቀኝ በኩል ከላይ የምታገኙት ኦፕሽን አለ። ኦፕሽን አለ ይስማል ተስፋ አደርጋለሁ። ቦምቦ ክላታ ተመልሰናል። after a long period of time we are back to እዚህ ጋር ነው የሚጀምረው ቪዲዮ። ይህንን አሁን ምንድነው ማድረገው ራፍ ከታርጎ እንደጨረሰልኝ ሰሌክት አድርገውና ኮፒ አድርጌ አዲስ ሲኩዌንስ ሌላ ከፍታለሁ ማለት ነው። ይህንም ሲኩዌንስ የሚሆነው የቪዲዮ ርዕስ ወይም ደግሞ ቻት ጂፒቲ ይበለው። አዲስ ሲኩዌንስ ከፈትኩ። አሁን እዚህ ላይ ፔስት ለዋለሁ ማለት ነው። ፔስት ካደረኩት በኋላ ሙሉውን ቪዲዮ እዚህ ላይ ነው መጨረሰው ማለት ነው። ሶስቴ አንዲስትራክተብል ሆኜ መስራት እችላለሁ ማለት ነው። የሜን ዋናው ቪዲዮ አለ፣ ከዛ ሲንግል ባክአፕ አለ ራፍ ከቱ የተሰራበት ማለት ነው ሲንክ። እዚህኛው ደግሞ ሜንሊ ኦሪጂናሉ ያለበት ፖይንት ነው ማለት ነው። እዚህ ጋር እንደ ድንገት ራፍ ከተሰራ ኤአዩ ከበላሸብኝ ወይም ደግሞ በማኑዋል ከሆነ የምሰራው ድንገት የሆነ ዲያሎግ ቢጠፋብኝ ተመልሼ ከዚህ ኦብቴንት አድርጌ አውጥቼ እዛ ላይ መጠቀም እችላለሁ ማለት ነው። እንደዚህ በማድረግ ነን ዲስትራክቲቭሊ መስራት እንችላለን። ሲቀጥልም ደግሞ ወርክ ፍሎአችን በደንብ ኦርጋናይዝድ ሆኖ ይሰራል ማለት ነው። እንደዚህ አድርጋችሁ ሰሩ ዲስትራክትድም አትሆኑ። ሲቀጥል እዚህ ጋር ታይም ላይ ነው ዲሴብል አደርገዋለሁ። አሁን ይሄንን ኮፒ አድርጌ ከወሰድኩት ብዙ ቪዲዮ ለምሳሌ ወደ 10 እስከ 15 አይነት ቪዲዮ ሲሆን ይደበላለቃሉ። የትኛውን ነበር የወሰድኩት ምናምን ትላላችሁ። እንደዚህ አይነት ኮንፊውዥን እንዳይፈጠር ምን ታደርጋላችሁ? ራፍ ከት ያደረጋችሁትን ኮፒ ካደረጋችሁት በአዲስ ሲኩዌንስ ወይም ደግሞ ወደ አዲስ ሲኩዌንስ ከገለበጣችሁት ይሄንን ዲሴብል ማድረግ ነው ማለት ነው። ከዛ ዲሴብል ካረጋችሁ በኋላ ሺፍት ኢን በመጫን ዲሴብል ካረጋችሁት በኋላ ይሄን ቪዲዮ ኮፒ አድርጋችሁ ወስዳችሁታል ብላችሁ ስለምታውቁ ላይክ እንደ ቼክ ሊስት ማርክ አረጋችሁት ማለት ነው። ቻት ጂፒቲ የሚለው ኦፕሽን ላይ እንገባና ሜን ቪዲዮ ኤዲት ማድረግ የሚጀመረው አሁን ነው ማለት ነው። ሞስት ፕሮባብሊ ይሄ ነው የሚሆነው። አሁን ላይ ኮንተንቶችን ክሬት ለማድረግ የምጠቀማቸው ከዚህ ስለሆነ የሚጀምረው ሺፍት ኤ ተጭኜ ከዚህ በፊት ያሉትን በሙሉ በዜድ ወይም ደግሞ ሪፕል ዲሊት በመጫን እናንተ ጋር ሺፍት ዲሊት ሊሆን ይችላል ሙሉ ለሙሉ አጠፋዋለሁ ማለት ነው። አሁን ላይ ኮንተንቶችን ክሬት ለማድረግ የምጠቀማቸው እዚህ ጋር ስፔስ ስላለ ባይዘው ቪዲዮአችሁን ራፍ ከተሰሩ ኤአዩ ክሬት ያደረገልኝ ወይም ደግሞ ከት ያደረገልኝ ቪዲዮ አለ። ከዛም ባሻገር ደግሞ ዲቴል ገባና ዴድ ስፔሶችን አጠፋለሁ። ምክንያቱም ዴድ ስፔስ የእናንተን ኦዲየንስ ሪቴንሽን ስለሚገድል ማለት ነው። ምንም አይነት ጋፕ መኖር ስለሌለበት እነዚህን እየገባው ማይነር የሆኑ ከቶችን አደርጋለሁ ማለት ነው። እዚህ ጋር የማልፈልገው ዴድ ስፔስ አለ። እሱን ኪው በመጫን ወደዚህ ሪፕል ዲሊት አደርጋለሁ ማለት ነው። ኛው ቻት ጂፒቲ ነው። የተለያዩ አይነት እዚህ ጋር መጣና እዚህ ጋር ምንም ሴንስ ስላላረገው አንድ ቪዲዮ አለቀ ማለት ነው። እዚህ ድረስ 1 ደቂቃ ከ18 ሰከንድ which is አሁንም ድጋሚ ሪፋይን ከት መደረግ አለበት ማለት ነው። ይሄንን ከት እናረጋውና አዲስ ሲኩዌንስ ከፍተን አይጂ አሁን ላይ ኮንተንቶችን ክሬት ለማድረግ ከመጠቀማቸው ኤአይዎች ውስጥ አንደኛው ቻት ጂፒቲ ነው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ፎሎ ማድረግ እንዳትረሱ። ናይስ እዚህ ጋር ብሉፐርስ ማስገባት ፈልጌ ነበር። ብላክ ባሪንቶን የሚለውን ክሊክ አድርጌ ኦኬ ለዋለሁ which is ይሄ ዳውንሎድ ማድረግ የማይጠበቅባችሁ by the way ይሄንን ፈልጋችሁ ከሆነና ይሄንን ማታውቁ ከሆነ አንድ ቲፕ ነው ማለት ነው። እዚህ ድረስ አውት ፖይንት ሰጠውና ድራግ ኤንድ ድሮፕ አደርገዋለሁ እዚህ ጋር ማለት ነው። በጣም አሪፍ። አሁን ላይ ኮንተንቶችን በደንብ እዚህ ጋር ገባና አሁን ላይ ኮንተንቶችን ክሬት ለማድረግ ከመጠቀማቸው ኤአይዎች ውስጥ አንደኛው ቻት ጂፒቲ ነው። በጣም አሪፍ። እንደዚህ አድርጌ ራፍ ከቲን ከጨረስኩኝ በኋላና ምን እንደማድረግ ቀጣይ አሳያችኋለሁ።
ሶ እንደዚህ በማድረግ ራፍ ከቴን እጨርሳለሁ ሙሉ ለሙሉ። አሁን ይሄ ፋይናላይዝድ የሆነው ቨርዥን ነው። ከዛም በመቀጠል ማድረገው ሚውዚክ ነው። ሶ ሚውዚክ እመርጣለሁ። ሚውዚክ ደግሞ ዳውንሎድ የማደርግበት ዌብሳይት ኤፒደሚክ ሳውንድ ይባላል። ፔድ የሆነ የሰብስክሪፕሽን ቤዝድ ሚውዚክ የምታገኙበት ወይም ሮያልቲ ፍሪ የሆኑ ሙዚኮች የምታገኙበት ፕላትፎርም ነው። ዳውንሎድ እናድርገው። አሁን ላይ ኮንተንቶችን ክሬት ለማድረግ ከመጠቀማት ኦዲዮን ምንድነው ማደርገው ባክግራውንድ ሙዚቃዬን እንዳይበጠብጠኝ አሁን ፕሌይ ስለው እንደዚህ ነው የሚሰማው። ኤአይዎች ውስጥ አንደኛው ቻትጂፒቲ ነው። ይህንንም ደግሞ ባላንስ ለማድረግ ኤሴንሻል ሳውንድ የምትላለች ወይም ደግሞ ዊንዶውስ ላይ ሄዳችሁ እናንተ ጋር ከሌለች ኤሴንሻል ሳውንድ እዚች ጋር አለች። እሷን ክሊክ ስታደርጓት ተከፍታለች ያለችበት ቦታ። ሚውዚክ የምትለዋን ክሊክ ታረጋላችሁ። ታግ ነው የምታረጉት። ይሄ ሚውዚክ ነው ይሄ ዲያሎግ ነው ብሎ ይለይላችኋል እሱ ባይ ዲፎልት። እናንተ ግን የሙዚቃውን ታግ ተሰጥቷላችሁ ወይም ደግሞ እዚህ ጋር ክሊር ኦዲዮ ታይፕ ካላችሁ ታጉ ይጠፋል ማለት ነው። ሙዚክ ትያሉታላችሁ። ከዛ እዚህ ጋር ዳኪንግ የምትላለች እቺ ዳክ የምታረጉባት ፓርት ነች። እሷን ታበሯትና ምን ያህል አማውንት እንደሆነ ፌድ ዱሬሽን ምናምን እዚህ ጋር ያሳያችኋል። እናንተ የምትፈልጉት ሴንሲቲቪቲው ምናምን መምላት ትችላላችሁ። እኔ ባይ ዲፎልት ጀነሬት ኪ ፍሬም ለዋለሁ። እዚህ ጋር እንደምታዩት ይቀንሳል። ይሁት እዚህ ጋር ኦዲዮ ዌቭ ፎርሙን ይሄን ክሊክ አድርጋችሁ ጀነሬት በምትሉበት ሰዓት ኦፕቲማይዝ ያደርገዋል ማለት ነው። ከቲም ሜምበሮቻችሁ ጋር ወይም በግሩፕ ሆናችሁ ሪሰንት በደንብ ኦፕቲማይዝ ያደርጋል ማለት ነው። ስቶር በመግባት አፕዴት ካደረጋችሁት በኋላ ወደ አፕሊኬሽኑ በመግባት በስተቀኝ በኩል ከላይ የአድ ዩዘር ምልክት አለች። እሷን ከመጠቀም ሚውዚኩ እንደዚህ አድርጌ ጨርሳለሁ ማለት ነው። ከዛ በመቀጠል ትራንዚሽን እና አንዳንድ ኤስኤፍኤክሶችን እንዲሁም ደግሞ ታይትሎችን መናገር መፈልጋቸው ኤምፋሳይዝ ማድረግ መፈልጋቸው ነገሮች አደረጋለሁ ማለት ነው። አሁን ላይ ኮንተንቶችን ክሬት ለማድረግ ከመጠቀማቸው ቻትጂፒቲ ነው ሲል ነው። ይህንንም ደግሞ ከቲም ሜምበሮቻችሁ ጋር ወይም አሁንም ሪፋይን ማድረግ ያለብኝ ከቶች ስላሉ እንደዚህ ያለው ሪፋይን አደርገዋለሁ። ወይም በግሩፕ ሆናችሁ እዚህ ጋር ዴድ ስፔስ አለ። ይሄንን ዴድ ስፔስ መቁረጥ አለበት። ሪሰንትሊ የቻትጂፒቲ አፕሊኬሽናችሁን ወደ ፕሌይ ስቶር ወይም አፕ ስቶር በመግባት አፕዴት ካደረጋችሁት በኋላ ወደ አፕሊኬሽኑ በመግባት ፕሪሚየር ኮምፖዘር እንጠቀማለሁ ለትራንዚሽን። አሁን ላይ ኮንተንቶችን ክሬት ለማድረግ ከመጠቀማቸው ኤአይዎች ውስጥ አንደኛው ቻትጂፒቲ ነው። ቻትጂፒቲ ነው ሲል ፓን የሚለው አዳረጋለሁ ማለት ቻትጂፒቲ ነው። ይህንንም ደግሞ ከቲም ሜምበሮቻችሁ ጋር ወይም በግሩፕ ሆናችሁ ኮንትሮል ቲ በመጫን ቴክስት ሌየር ከፍትና ቻትጂፒቲ ብዬ ፎንቶቹ ምናምን አስተካክላለሁ ማለት ነው። እዚህ ጋር ተንግስተን የሚባለውን ፎንት ልጠቀም። እዚህ ጋር ቅድም የቀረጽኳቸውን ሮሎች አስገብቻቸዋለሁ ማለት ነው። እንደምታዩት የሚያስፈልጋል ብዬ የማስባቸው ቦታዎች ላይ አስቀመጥኳቸው። ትራንዚሽን እንዲሁም አንዳንድ አሮ ኤሌመንቶችንም አደርግበታለሁ። ከዛው ኤስኤፍኤክስ እና ቴክስት አኒሜሽኖች ወይም ደግሞ ቴክስት ኢምፕሊመንት ያለውን ነገር ማውራውን ነገር በደንብ የሚያስረዳልኝ ቴክስቶችን እጠቀማለሁ ማለት ነው። አሁን ላይ ኮንተንቶችን ክሬት ለማድረግ ከመጠቀማቸው ኤአይዎች ውስጥ አንደኛው ቻትጂፒቲ ነው። እንደዚህ ሲል እዚህ ጋር እስከዚህ ድረስ ዲስክራይብ የሚያደርግልኝ ነገር አደርጋለሁ ማለት ነው። አሁን ላይ ኮንተንቶችን
ኮንተንቶችን ሲል የሆነ ሁክ ስለሆነ በደንብ መጨነቅ አለብን እዚህ ጋር ሶ ሁኩ ላይ ያለን የሌለን የሰዎችን አቴንሽን ግራብ ለማድረግ የምንጠቀምባቸው ቴክኒኮችን እንፈልጋለን ማለት ነው። እዚህ ጋር ክላፕስ አረግ ይሄንን ስኒፔት አረጋለሁ ይሄን አጣፋለሁ ኦር ደግሞ ያሉኝን ከዚህ በፊት የሰራኋቸውን ሶ እነዚህን 3 ቪዲዮዎች ተጠቅመን ክሊክ ቤት እንሰራለን ወይም ደግሞ ቲክቶክ ላይ የሚታወቀው የአቴንሽን ሶ ኢኔን ተሰጥቷለሁ ድራግ ኤንድ ድሮፕ ቪዲዮ ይስታ ሶ ኢኔንም እዚህ ጋር ድራግ አረጋለሁ ስታደርጉ አለቀ ሶ እነዚህ በጣም በቂ ናቸው ይያስባል። አሁን ላይ ኮንተንቶችን ክሬት ለማድረግ ኮንተንቶችን ሲል አሁን ላይ ኮንተንቶችን ክሬት ለማድረግ አሁን ላይ ኮንተንቶችን ክሬት ለማድረግ ከመጠቀማቸው ኤአይዎች ውስጥ አሁን ላይ ኮንተንቶችን ክሬት ለማድረግ ከመጠቀማቸው እዚህ ጋር ራይዘር እና ክሊክ የሳውንዶችን አስገባለሁ ማለት ነው። ሶ ራይዘር ሪሰርች አደርጋለሁ ኤአይዎች ውስጥ ቮሊዩሙን እንዳይበጠብጠኝ ባላንስ አደርገዋለሁ ማለት ነው። አንደኛው ቻትጂፒቲ ነው። ይሄንንም ውስጥ አንደኛው ቻትጂፒቲ ነው። ይሄንንም ደግሞ አሁን ላይ ኮንተንቶችን ክሬት ለማድረግ ከመጠቀማቸው ኤአይዎች ውስጥ አንደኛው ቻትጂፒቲ ነው። ይሄን በጣም አሪፍ ከዛ ማውዝ ክሊኮችን ፈልጋለሁ ይሻላል ኮንተንቶችን ክሬት ለማድረግ ከመጠቀማቸው እዛ ይሄንንም ጂ ጫንና -5 እንዳይበጠብጠኝ አሁን ላይ ኮንተንቶችን ክሬት ለማድረግ ከዛ ደግሞ እዚህ ጋር ነው ከታረጋለሁ ማለት ነው። ኮንተንቶችን ክሬት ለማድረግ ከመጠቀማቸው ኤአይዎች ውስጥ አንደኛው ቻትጂፒቲ ነው። ከመጠቀማቸው ኤአይዎች ሲል ትንሽ ሪቴንሽን መያዝ ስላለበት ሜቢ ዙም ኢን ኤንድ አውት አረግበታለሁ ማለት ነው። ሶ ፕሪሴት አለኝ ኦሬዲ የሰራው ዙም ኢን ኤንድ አውት ይሄንን እስቲ ሞክረው ኤአይዎች ውስጥ አንደኛው ቻትጂፒቲ ነው። ይሄንንም ይሄንንም ደግሞ ከተጠቀማቸው ኤአይዎች ውስጥ አንደኛው ቻትጂፒቲ ነው። ይሄንንም ደግሞ በጣም አሪፍ ሶ ይሄ በጣም ዙም ሆነ ትንሽ እናስተካክለው 115 ወይ ደግሞ 110 እናድርገው በቂ ነው 115 ይሄ በቂ ከተጠቀማቸው ኤአይዎች ውስጥ አንደኛው ሶ ይሄን ዱፕሊኬት እናደርጋለን እዚህ ጋር አቴንሽን ግራብ ስለሚያደርግ እንጀምራለን ማለት ነው። አሁን ላይ ኮንተንቶችን ክሬት ለማድረግ ከመጠቀማቸው ኤአይዎች ውስጥ አንደኛው ቻትጂፒቲ ነው። ይሄንንም ብላክ ኤንድ ዋይት ላድርገው እንዴ ሜቢ ትንሽ ኮንትራስት ከሰጠን ጀስት ሌየር አድርገን ከዛ ቲንት ኢፌክት ኮንተንቶችን ክሬት ለማድረግ does it make sense ሚሰጥ አይመስለኝም። እስቲ ወይ ደግሞ ክሮማቲክ አብሬሽን እናደርግበታለን። እስቲ ክሬት ለማድረግ ከመጠቀማቸው ቲንቱ ቢጠፋ ይሻላል። ያ ይሻላል። አሁን ላይ ኮንተንቶችን ክሬት ለማድረግ ሶ አሁን ደግሞ ውሽ ሳውንድ ኢፌክቶችን እዚህ ጋር አስገባለሁ ማለት ነው። ውሽ አሁን ላይ ኮንተንቶችን ክሬት ሶ ይሄንንም እዚህ ጋር ከማቸው ኤአይዎች ውስጥ አሁን ላይ ኮንተንቶችን ክሬት ለማድረግ ከመጠቀማቸው ኤአይዎች ውስጥ አንደኛው ቻትጂፒቲ ነው። ይሄንንም ደግሞ ከቲም ሜምበሮቻችሁ ጋር ወይም እዚህ ጋር ትንሽ ሮ ስለሆነ እስከንሞላው ድረስ ወይም በግሩፕ ሆናችሁ ቻትጂፒቲን ቻት ማድረግ እንደምትችሉ ታውቃላችሁ። ሪሰንትሊ የቻትጂፒቲ እዚህ ጋር እንደዚህ ሆኖ እዚህ ጋር ኪፍሬም ስላለ ነው እቺን ኪፍሬም 115 ብለን እንይዛታለን። በግሩፕ ሆናችሁ ቻትጂፒቲን ቻት ማድረግ እንደምትችሉ ታውቃላችሁ። ሪሰንትሊ የቻትጂፒቲ አፕሊኬሽናችሁን
ማድረግ እንደምትችሉ ታውቃላችሁ። ሪሰንትሊ የChatGPT እዚህ ጋር ትራንዚሽን እንጠቀማለን። ይሄን ትራንዚሽን ኮፒ ፔስት እናደርገዋለን ማለት ነው። አሁን ላይ ኮንተንቶችን ክሬት ለማድረግ ከመጠቀማቸው ኤአይዎች ውስጥ አንደኛው ChatGPT ነው። ይህንንም ደግሞ ከቲም ሜምበሮቻችሁ ጋር ወይም በግሩፕ ሆናችሁ ChatGPTን ቻት ማድረግ አሁን ላይ ኮንተንቶችን ክሬት ለማድረግ ከመጠቀማቸው ኤአይዎች ውስጥ አንደኛው ChatGPT እዚህ ጋር አንድ ቴክስት ላስገባለት አፕዴት ዮር ሚል ሜሴጅ ማለት ነው። ላይክ መጀመሪያ ላይ አፕዴት ማድረግ ስላለባቸው ምን አይነት ፎንት እንጠቀም? ሞኑመንተም ይሄንን እንጠቀም። ሜቢ አፕዴት ከዛ አልትራ ቦልድ እናድርገውና ይሄ ያስኬዳል። ሜቢ እስቲ ዙሚ ሜቢ ሎስታ እንደዚህ አድርገን ፎንቱን ወይን ቀንሰውና ሴንተር እናድርገው እና ትንሽ ሳይዟን ቀንሳት ሴንተር እናድርጋት። ከዛ ሻዶው እንጨምርበታለን ማለት ነው። አፕዴት እዚህ ጋር ምን እንለዋለን? your chat GPT ከዛ ይህንን በፖፒንስ ቀይረዋለን። ቦልድ ሳይዙን እናሳንሰዋለን። -15 ያስኬዳል ወይስ this works so great። ይህንን እዚህ ላይ እንደዚህ ድራግ ድሮፕ እናደርጋለን። ይህንን ካፒታል እናድርግ። ያ አፕዴት ከዛ እዚህ ጋርም ሻዶውን ጨምርበት። ወደ ፕሌይ ስቶር ወይም አፕ ስቶር በመግባት አፕዴት ካደረጋችሁት በኋላ ወደ አፕሊኬሽኑ በመግባት በስተቀኝ በኩል ከላይ የአድ ዩዘር ምልክት አለች። እዚህ ጋር ይሄንን ቤዝ እንስጠውና ወጣች። ከዛ ቴክስት አኒሜሽኖችን እናስገባለን ማለት ነው። በኋላ ወደ አፕሊኬሽኑ በመግባት በስተቀኝ በኩል ከላይ የአድ ዩዘር በመግባት እዚህ ጋር አድ ትልና ዩዘር በስተቀኝ በጣም አሪፍ ኮምፖዚሽኑ ምንም አሪፍ ነው። ቼክ እናደርገዋለን። ናይስ። በኋላ ወደ አፕሊኬሽኑ በመግባት ይሄ ድርቅ እንዳይል ፖፕ የሚያደርግ አኒሜሽን እንሰጠዋለን ማለት ነው። ፖፕ የሚል ኢፌክት አድ እናደርጋለን። አፕሊኬሽኑ በመግባት በስተቀኝ አፕሊኬሽኑ በመግባት በስተቀኝ በኩል ከላይ የአድ ዩዘር ምልክት አለች። እሷን ክሊክ በማድረግ ከዛ ግሊች የሚለውን እናድርግበትና በግሊች እንዲወጣ እናደርገዋለን ማለት ነው። ከታለች እሷን ክሊክ በማድረግ ጆይን የሚያደርጉትን የቲም ሜምበሮቻችሁ ሊሆን ይችላል እንዲሁም ጓደኞቻችሁን ስታርት ግሩፕ ቻት ሚል ይሄንን ራሱ አንዴ ከሰራን በኋላ ዱፕሊኬት ማድረግ ስታርት ግሩፕ ቻት የሚለው ስታርት ግሩፕ ቻት የሚለውን ክሊክ በማድረግ የራሱ የሆነ የChatGPT የግሩፕ ቻት ጓደኞቻችሁን ስታርት ግሩፕ ቻት የሚለውን ክሊክ በማድረግ የራሱ የሆነ የChatGPT የግሩፕ ቻቱን ኦፕን ማድረግ ትችላላችሁ ማለት ነው። እንደዛም በማድረግ ሰዎችን በኢንቪቴሽን ሊክ ወይም ደግሞ አድ በማድረግ
ፔስት እናደርገዋለን። start using with your friends ደግሞ ትንሽ ገባን እና ጠፋታለን። እዛም ልክ ሳይዟንም እንቀንሳትና እናረጋታለን ማለት ነው። ሰዎችን በኢንቪቴሽን ሊክ ወይም ደግሞ አድ በማድረግ ከቲሞቻችሁ ጋር እንዲሁም ከጓደኞቻችሁ ጋር አንድ ቻት ጂፒቲ እንደዚህ ማድረግ ይቻላል። ሼር the link invite link እንለዋለን with link nice ሰዎችን በኢንቪቴሽን ሊክ ኦቨርላፕ ስላደረገ ወይም ደግሞ አድ በማድረግ ከቲሞቻችሁ ጋር እንዲሁም ከጓደኞቻችሁ ጋር አንድ ቻት ጂፒቲን በግሩፕ እንዲሁም በቲም አክሰስ አድርጋችሁ መጠቀም ትችላላችሁ ማለት ነው። ይሄን ራሱ ኮፒ ፔስት እናደርጋለን ማለት ነው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ፎሎ for more videos እንደዚህ እዚህ ጋር ኮል ቱ አክሽኑን ማውጣት እንችላለን ማለት ነው። ማድረግ እንዳትረሱ። ናይስ ፎሎ የሚለው በተን ግን ብዙም አትራክቲቭ አይደለም። እንቀንሷችሁት ፎሎ ማድረግ እንዳትረሱ። ናይስ ሜቢ ይሄኛውን ቲንት ብናረገው ናይስ ይሄ አሪፍ። አሁን ላይ ኮንተንቶችን ክሬት ለማድረግ ከመጠቀማቸው ኤአይዎች ውስጥ አንደኛው ቻት ጂፒቲ ነው። ይሄንን ቻት ጂፒቲ ነው ሲል የቻት ጂፒቲን አይከን እናስገባለን ማለት ነው። ሶ ቻት ጂፒቲ ኢሜጅ እንገባለን። ትራንስፓረንት የሆነ ሉክ ነው ወይም ደግሞ በዋይት ባክግራውንድ ነው የምንፈልገው። ሳይዙ ቱል ጋር ሄደን ላርጅ እንለዋለን ማለት ነው። ይሄኛው most of the time ይሄ ትራንስፓረንት ነው ግን ይሁን ችግር የለውም። ሶ ዳውንሎድ እናደርገዋለን። ዳይሬክቶሪያችን ጋር ሄደን እናስቀምጠዋለን ማለት ነው። ግራፊክስ ሞሽን ከዚህ ድራግ ኤንድ ድሮፕ አድርገን ወደ ፕሮጀክታችን እናስገባዋለን ማለት ነው። ኤአይዎች ውስጥ አንደኛው ቻት ጂፒቲ ነው። ይሄን ኤአይዎች ውስጥ ሶቺን ነጭ ብናረጋት ሞር ኦፍ ኢመርሲቭ ትሆናለች እና ደግሞ ትንሽ ስኬል አፕ ብናረጋት ሶ ይሄንንም በቲንት እንቀይረዋለን። ቲንት ይሄንን ነጭ ብናረጋው ነጭ ሆኗል ማለት ነው። ከዛ ስፒን የሚያደርግ ኢፌክት እንከትበታለን። ስፒን ሲመጣ ስፒን ያደርጋል ማለት ነው። ኤአይዎች ውስጥ አንደኛው ቻት ጂፒቲ ነው። ይሄንንም ደግሞ ኤአይዎች ውስጥ አንደኛው እዚህ ጋር ቻት ጂፒቲ ብሎ እንዲመጣ ቻት ጂፒቲ ናይስ። ይሄን ይሻላል maybe bold text this one goes good space bar ሰጥቶስ ቻት ጂፒቲ ውስጥ አንደኛው ቻት ጂፒቲ ነው። ግን ጭንቅላቴ ላይ ኦቨርላፕ አደረገና doesn't make sense። ሁልጊዜም ከላይ የምናደርገው በደንብ ኢፌክቲቭ የሆነ ስራ እንድንሰራ ውስጥ ስክሮል ሲያደርግ ይህን ቡሹን እንደግመዋለን ማለት ውስጥ አንደኛው እዛ ለዚህኛው ሻዶ እንሰጠዋለን።
ChatGPT ነው። ይህንንም ደግሞ ከቲም ሜምበሮቻችሁ ጋር ወይም በግሩፕ ሆናችሁ ChatGPTን ቻት ማድረግ እንደምትችሉ ታውቃላችሁ። ሶ እዚህ ጋር ኤቭሪ ክሊኮችን ቅድም የተጠቀምናቸው እንጠቀማለን ማለት ነው። ይሄኛው ሳይሆን ሌላ እንመርጣለን። እንደምትችሉ ታውቃላችሁ። G-5 እናደርጋለን። እንደምትችሉ ታውቃላችሁ። ሪሰንትሊ የChatGPT አፕሊኬሽን በኋላ ወደ አፕሊኬሽኑ እዚህ ጋር ደግሞ ኖቲስ ማድረግ ያለብን ቀደም ፖፕ ሲያደርጉ ለቴክስቶቹ ፔስት ማድረግ ያለብን ስታርት ግሩፕ ቻት የሚለውን ክሊክ በማድረግ ይናጥፋውና የመጀመሪያውን ዙም እንወስዳለን። ከኤስኤፍኤክሱ ጋር አልትን ይዘን ዱፕሊኬት እናደርገዋለን ማለት ከዚህ በኋላ እንዲመጣልን አክሰስ አድርጋችሁ መጠቀም ትችላላችሁ ማለት ነው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ፎሎ ማድረግ እንዳትረሱ። ናይስ። አሁን ላይ ኮንተንቶችን ክሬት ለማድረግ ከመጠቀማቸው ኤአይዎች ውስጥ አንደኛው ChatGPT ነው። ይህንንም ደግሞ ከቲም ሜምበሮቻችሁ ጋር ወይም በግሩፕ ሆናችሁ ChatGPTን ቻት ማድረግ እንደምትችሉ ታውቃላችሁ። ሪሰንትሊ የChatGPT አፕሊኬሽናችሁን ኮፒ እናደርግና ወደ እዚህ ጋር የሸተር ኢፌክቶችን እንጠቀማለን። የራሱ የሆነ የChatGPT ፊልም ባኖቹ ላይ አድ እናደርጋቸዋለን ማለት ነው። አሁን ላይ ኮንተንቶችን ክሬት ለማድረግ ከመጠቀማቸው ኤአይዎች ውስጥ አንደኛው ChatGPT ነው። ይህንንም ደግሞ ከቲም ሜምበሮቻችሁ ጋር ወይም በግሩፕ ሆናችሁ ChatGPTን ቻት ማድረግ እንደምትችሉ ታውቃላችሁ። ሪሰንትሊ የChatGPT አፕሊኬሽናችሁን ወደ ፕሌይ ስቶር ወይም አፕ ስቶር በመግባት አፕዴት ይሄንን እዚህ ጋር ያለው ስለሚሻል ሄሮን እናጠፋውና እዚህ ጋር ይሄንን ራሱ እንደግመዋለን ማለት ነው። ግን መጀመሪያ ኢኩቫለንት እንዲሆን እንሰደውና እዚህ ጋር ናይስ፣ እዚህ ጋር የሚያበቃው እንቆርጠዋለን። then ኦቨርላፕ እናደርገዋለን ማለት ነው። እቺን እናጠፋታለን። እቺን አልት ይዘን ዱፕሊኬት እናደርገዋለን ማለት ነው። ወደ ፕሌይ ስቶር ወይም አፕ ወደ ፕሌይ ስቶር አፕዴት እዚህ ጋር ChatGPT for the latest ነው እንደዚህ ይሻላል። በቃ አፕዴት ChatGPT በቂ ነው። አሁን ላይ ኮንተንቶችን ክሬት ለማድረግ ከመጠቀማቸው ኤአይዎች ውስጥ አንደኛው ChatGPT ነው። ይህንንም ደግሞ ከቲም ሜምበሮቻችሁ ጋር ወይም በግሩፕ ሆናችሁ ChatGPTን ቻት ማድረግ እንደምትችሉ ታውቃላችሁ። ሪሰንትሊ የChatGPT አፕሊኬሽናችሁን ወደ ፕሌይ ስቶር ወይም አፕ ስቶር በመግባት አፕዴት ካደረጋችሁት በኋላ ወደ አፕሊኬሽኑ በመግባት በስተቀኝ በኩል ከላይ የአድ ዩዘር ምልክት አለች። እሷን ክሊክ በማድረግ ጆይን የሚያደርጉትን የቲም ሜምበሮቻችሁ ሊሆን ይችላል እንዲሁም ጓደኞቻችሁን ስታርት ግሩፕ ቻት የሚለውን ክሊክ በማድረግ የራሱ የሆነ የChatGPT የግሩፕ ቻቱን ኦፕን ማድረግ ትችላላችሁ ማለት ነው። እንደዛም በማድረግ ሰዎችን በኢንቪቴሽን ሊክ ወይም ደግሞ አድ በማድረግ ከቲሞቻችሁ ጋር እንዲሁም ከጓደኞቻችሁ ጋር አንድ ChatGPTን በግሩፕ እንዲሁም በቲም አክሰስ አድርጋችሁ መጠቀም ትችላላችሁ ማለት ነው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ፎሎ ማድረግ እንዳትረሱ። ናይስ ሶ ቤዚክሊ አሁን አንድ ቪዲዮ ሰርተን ጨረስን ማለት ነው። ሶ አሁን እዚህ ድረስ ከመጣችሁና እስከዚህ ድረስ እየተመለከታችሁ ከሆነ እዚህ ጋር ጌሙ የሚጀምረው ማለት ነው። ሶ ቪዲዮችን በዚህ መልኩ ሰርች ከጨረስኩኝ በኋላ ኤክስፖርት የማደርግበት የራሴ ፕሪሴት አለኝ። ሶ የዚህን ፕሪሴት ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። እየገባችሁ ቼክ አድርጉት። በጣም ታመሰግኑኛላችሁ። ቲክቶክ ላይ በደንብ ስራ ሰርታችሁ አሪፍ የሆነ ስራ ሰርታችሁ ኤክስፖርት ስታደርጉ ግን ጥሩ መሆን አለበት። ሶ ጥሩ የሆነ ስራ ሰርታችሁ እስከ መጨረሻው ድረስ አሪፍ የሆነ ነገር ኤክስፖርት ማድረግ አለባችሁ ማለት ነው። ሴቭ ትሉታላችሁ።
ይህንን ፕሪሴት አታች አደርግላችኋለሁ። ከዛ ኤክስፖርት እንለዋለን ማለት ነው። ስለዚህ አሁን እንዳሳየኋችሁ እንደዚህ በማድረግ የቲክቶክ ቪዲዮዎችን ኤዲት አድርጋችኋለሁ። በስተመጨረሻም ደግሞ የራሴን የሆነ ፕሪሴት ተጠቅሜ ኤክስፖርት አደርገዋለሁ። ይሄ ደግሞ ማክሲመም ኳሊቲ ፖስት አድርግ እንዲሰጠኝ ያደርጋል ማለት ነው። እንግዲህ እንደዚህ ባያችሁት መልኩ የኔን ቪዲዮዎች ከመጀመሪያው ጀምሮ እስከ መጨረሻው ድረስ ያለውን ፕሮሰስ አሳይቻችኋለሁ። እናንተም እንግዲህ ከዚህ ቪዲዮ ላይ የተማራችሁትን ቁልፍ የሆኑ ነገሮችን በመውሰድ የራሳችሁ ቪዲዮ ላይ አፕላይ ማድረግ ትችላላችሁ። ይህ ቪዲዮ ቫሉዌብል ሆኖ ካገኛችሁት ሰብስክራይብ ማድረጋችሁን እንዳትረሱ። የቴሌግራም ኮሚኒቲያችንን ጆይን በማድረግ የሰራችኋቸውን ቪዲዮዎች እዛ ላይ ፖስት በማድረግ ሪቪው እንዲሁም እርስ በርስ ኢቫሉዌት መደራረግ ትችላላችሁ ማለት ነው። የኮሚኒቲያችንንም ሊንክ ታች ዲስክሪፕሽን ላይ ታገኙታላችሁ። በቀጣይ ምን አይነት ቪዲዮ እንድሰራላችሁ የምትፈልጉትም ሀሳብ አስተያየትም ካላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ይመቻችሁ። አሳይቻችሁ